ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። ባለስልጣኑ በኤርትራ በረሃ መታየታቸው ተገለጸ። በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ ማወጃቸውንም ነው የሰማነው። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሐጂ ኢብራሂም ኡስማን ሚያዝያ 11 ቀን 2017 ዓ.ም አጃቢዎቻቸውንና ክልሉ መድቦላቸው የነበረውን ተሽከርካሪ ከነሹፌሩ ይዘው ወደ ኤርትራ መኮብለላቸውን በወቅቱ መዘገቡ አይዘነጋም። የቀድሞ ባለስልጣን አሁን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር የሚል የትጥቅ ትግልን የሚያካሂድ ድርጅት አቋቁሜያለሁ ሲሉ ገልጸዋል። በኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኢትዮጵያ መንግስት ካኮረፈ በኋላ በሁለቱ ሀገራት ውጥረቱ ያየለ ሲሆን የኤርትራ መንግስት በኢትዮጵያ ያኮረፉ ቡድኖችን በማሰባሰብ ላይ እንደሚገኝ የሚያሳዩ መረጃዎች ያመለክታሉ። በነገራችን ላይ አድማጮቻችን ይህንኑ መንገድ የኢትዮጵያ መንግስት እየተከተለ ነው። ምክንያቱም በኤርትራ መንግስት ያኮረፉ ፓርቲዎችን እዚህ በአዲስ አበባችን እያሰባሰበ መሆኑ የሚታወስ ነው። በጉዳዩ ላይ እስካሁን በአፋር ክልል መንግስትም ሆነ በፌዴራል መንግስት የተገለጸ ነገር የለም። ነፃነትና እኩልነት ፓርቲ ጠቅላላ ጉባኤውን በአድዋ ሙዚየም ማካሄዱ ታውቋል። ጠንካራ ፓርቲ፣ ጠንካራ መንግስት፣ ጠንካራ ሀገር በሚል መሪ ቃል ነፃነትና እኩልነት ፓርቲ ሚያዝያ 26 ቀን 2017 ዓ.ም በአድዋ ሙዚየም ሁለተኛ መደበኛ ጠቅላላ ጉባኤውን አካሂዷል። በጉባኤው ላይ የብልጽግና ፓርቲ ከፍተኛ አመራር አቶ መለስ ዓለም፣ የትግራይ ዲሞክራሲ ፓርቲ ሊቀመንበር የሆኑት ዶክተር አረጋዊ በርሄን ጨምሮ የተለያዩ የፖለቲካ ፓርቲ ከፍተኛ አመራሮችና ተወካዮች በሺህ የሚቆጠር አባላቱና የየክልሉ የምርጫ አስተባባሪዎች ጥሪ የተደረገላቸው እንግዶች ተገኝተዋል። ፓርቲው የትኩረት አቅጣጫውን ያደረገው ሰላምና ደህንነት ላይ፣ በቂ የምግብ አቅርቦት ላይ፣ ንጹህ የመጠጥ ውሃና ሳኒቴሽን አገልግሎት ላይ፣ ጥራቱን የጠበቀ የትምህርት አገልግሎት፣ ጥራቱን የጠበቀ የጤና አገልግሎት፣ የመኖሪያ ቤት አገልግሎት፣ ምቹ የትራንስፖርት አገልግሎት፣ የስራ ዕድል መፍጠር ላይ፣ መልካም አስተዳደርና የህግ የበላይነትን ማስፈን ላይ እንዲሁም ድህነትን ቅነሳና ኢኮኖሚ ልማት ላይ ማድረጉን በጉባኤው ላይ ተጠቅሷል። የነፃነትና እኩልነት ፓርቲ ሊቀመንበር የሆኑት ዶክተር አብዱል ቃድር አደም ለፓርቲያችን 6ኛ ዓመት እንኳን በሰላም አደረሳችሁ ካሉ በኋላ ፓርቲያችን ገና በጠዋቱ ጠንካራ ፓርቲ መሆኑን አስመስክሯል። ግባችን ጠንካራ ፓርቲ መገንባትና በምርጫ አሸንፎ መንግስት የመሆን እድላችን ሰፊ ነው። ጠንካራ ፓርቲ፣ ጠንካራ መንግስት፣ ጠንካራ ሀገር የማይነጣጠሉ እርስ በርስ የተገናኙ ናቸው ሲሉም ተደምጠዋል። የደሞዝ ጥያቄ በማንሳታቸው ለእስር የሚዳረጉ ሰራተኞችን በተመለከተ አፋጣኝ እርምጃ እንደሚወሰድ የሰራተኛ ማህበራዊ ኮንፌዴሬሽን ገለጸ። በኢትዮጵያ የተለያዩ አካባቢዎች በተለይም የመምህራንና የጤና ባለሙያዎች ደሞዝ ሳይከፈል በመቆየቱ በሰራተኞችና በአሰሪዎች መካከል ችግር ሲፈጠር ቆይቷል። በዚህም የደሞዝና ጥቅማ ጥቅም ጥያቄ የሚያነሱ ሰራተኞች ለእስር መንገላታት ብሎም ስራን እስከ ማሳጣት የደረሰ እርምጃ ሲወሰድባቸው ይስተዋላል። በማህበር የተደራጁ ሰራተኞች የተለያዩ የደሞዝ ጥያቄዎችን በማንሳታቸው የሚደርስባቸውን እስር በተመለከተ አፋጣኝ እርምጃ እንደሚወስድ የገለጹት የኢትዮጵያ ሰራተኛ ማህበራዊ ኮንፌዴሬሽን ወይም ኢሰማኮ ፕሬዝዳንት የሆኑት አቶ ካሳሁን ፎሎ ናቸው። ያልተደራጁ ሰራተኞች ላይ የሚደርሰውን ጥቃት በተመለከተ የሚደርሰው መረጃ መኖሩን የገለጹት ፕሬዝዳንቱ ከተለያዩ የክልል አመራሮችና የጸጥታ ኃላፊዎች ጋር በመነጋገር እስር የደረሰባቸው ሰራተኞች በ2 እና 3 ቀናት ውስጥ እንዲለቀቁ ይደረጋል ሲሉም ገልጸዋል። በክልሎች ባሉ ጽህፈት ቤቶች በኩል የተደራጁ ሰራተኞች ጉዳይ በትኩረት የሚከታተል መሆኑንና የሚያነሱት ጥያቄም ምላሽ ለማሰጠት እየተሰራ መሆኑንም አክለዋል። ነገር ግን
የጤና ባለሙያዎች እያነሱት ያለውን ጥያቄ በተመለከተ ከኢሰማኮ ጋር ግንኙነት የለውም ያሉ የመንግስት ሰራተኞች የኢሰማኮ አባል አይደሉም በማለት የመንግስት የልማት ድርጅቶች አባል መሆናቸውን ጠቁመዋል። የጤና ባለሙያዎች መረጃውን አለመስጠታቸውና ወደ ኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን አለመምጣታቸውንም ገልጸዋል። ከከፍተኛ የጤና ባለሙያዎች ስፔሻሊስቶች ጀምሮ ዶክተሮች፣ ነርሶች እና የቀዶ ጥገና ባለሙያ የሆኑ የጤና ባለሙያዎች በተለያዩ የማህበራዊ መገናኛ ዘዴ መተግበሪያዎች ህይወትን ስናድን ኖረናል፣ አሁን ግን የራሳችንን ህይወት ማዳን ይኖርብናል በሚል መፈክር ስላሳሰባቸው ዝቅተኛ ደሞዝ ጉዳይ ጥያቄ እያነሱ መሆኑ ይታወቃል። በኬንያው ፕሬዝዳንት ዊሊያም ሩቶ ላይ የጫማ ጥቃት የሰነዘሩ 3 ሰዎች በቁጥጥር ስር መዋላቸው ታውቋል። ፖሊስ ፕሬዝዳንት ዊሊያም ሩቶ እሁድ ዕለት በሚጎሪ ካውንቲ ለህዝብ ንግግር እያደረጉ በነበረበት ወቅት የተፈጠረው ክስተት ድንገት የሆነ ወይስ ታቅዶ የተፈጸመ እንደሆነ እየመረመረ መሆኑን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የቅድሚያ መረጃዎች ጥቃቱ ከፖለቲካ ጋር የተያያዘና የታሰበ ሊሆን እንደሚችልም ጠቁመዋል። ክስተቱ በሰፊው ህዝባዊ ውግዘት ገጥሞታል። የናይሮቢ ካውንቲ የብሔራዊ ምክር ቤት አባል ኤስቴር ፓሳሪስ በፕሬዝዳንቱ ላይ ጫማ መወርወር ተቃውሞ አይደለም፣ ትንኮሳ ነው። በሚጎሪ የተከሰተውን አሳዛኝ ክስተት አጥብቄ አወግዛለሁ። ይህ በቀስቃሽ ግለሰቦች የተፈጸመው አሳፋሪ ድርጊት የኬንያውያንን እሴትና ምኞት አያንጸባርቅም ሲሉ በኤክስ ገጻቸው ተናግረዋል። የአሜሪካው ፕሬዝዳንት ታዋቂውን አልካታራዝ እስር ቤት ዳግም እንዲከፈት ማዘዛቸው ተሰምቷል። ፕሬዝዳንት ዶናልድ ትራምፕ በሳን ፍራንሲስኮ ጎልደን ጌት ድልድይ አቅራቢያ በሚገኘው ደሴት ላይ ያለውን ታዋቂውን የቀድሞ እስር ቤት አልካትራዝን እንደገና እንዲከፈትና እንዲስፋፋ መንግስታቸው እየሰራ መሆኑን ገልጸዋል። ፕሬዝዳንት ትራምፕ እሁድ ዕለት በትሩዝ ማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት አሜሪካ ለረጅም ጊዜ በአሰቃቂ ግድያ፣ በአመፅና ተደጋጋሚ የወንጀል ድርጊት በሚፈጽሙ ሰዎች ስትታመስ ቆይታለችም ብለዋል። በአንድ ወቅት ከአሜሪካ በጣም ከባድ እስር ቤቶች አንዱ ተብሎ የሚታወቀው አልካትራዝ የህግ የስርዓትና የፍትህ ምልክት ሆኖ ያገለግላል ሲሉም ትራምፕ ጽፈዋል። ከፍተኛ የደህንነት ተቋም እንዲሁም ዘሮክ ተብሎ የሚጠራው እስር ቤቱ በ1963 ተዘግቶ የነበረ ሲሆን በአሁኑ ጊዜ እንደ ቱሪስት መዳረሻ ቦታ ሆኖ እያገለገለ ነው። ዛሬ ከማረሚያ ቤቶች ቢሮ፣ ከፍትህ ዲፓርትመንት፣ ኤፍቢአይ እና የሀገር ውስጥ ደህንነት ጋር ባደረጉት ውይይት በከፍተኛ ሁኔታ የተስፋፋና እንደገና የተገነባ አልካትራዝ እንዲከፍቱ መመሪያ ሰጥቻለሁ ሲሉም ትራምፕ በጽሑፋቸው አመልክተዋል። እስር ቤቱ የአሜሪካ እጅግ ጨካኝና ከፍተኛ ወንጀለኞችን ይይዛልም ተብሏል። ፕሬዝዳንት ትራምፕ የወሮበሎች ቡድን አባላት ናቸው የተባሉትን ወደ ኤል ሳልቫዶር እስር ቤት በሚልከው ፖሊሲያቸው ከፍርድ ቤቶች ጋር ሲጋጩ መቆየታቸው የሚታወቅ ነው። በመጋቢት ወር ከ200 በላይ የቬንዙዌላ የወሮበሎች ቡድን አባላትን የያዘ ቡድን ወደዚያ ልከዋል። ከዚህ በተጨማሪም አሜሪካውያን ወንጀለኞችን ወደ ውጭ ሀገር እስር ቤቶች ስለመላክ እቅድ እንዳላቸው ተነግሯል። አልካትራዝ በመጀመሪያ የባህር ኃይል መከላከያ ምሽግ የነበረ ሲሆን በ20ኛው ክፍለ ዘመን መጀመሪያ ላይ እንደ ወታደራዊ እስር ቤት ሆኖ እንደገና ተገንብቷል። የፍትህ ዲፓርትመንት እስር ቤቱን በ1930ዎቹ ውስጥ ተረክቦ ከፌዴራል የእስር ቤት ስርዓት ወንጀለኞችን መቀበል የጀመረ ሲሆን ከታዋቂዎቹ የአልካትራዝ እስረኞች መካከል ታዋቂዎቹ ወንበዴዎች አል ካፖን፣ ሚኪ ኮህንና ጆርጅ ኬሊ ይገኙበታል። አልካትራዝ በተለያዩ ጊዜያት የተለያዩ ዘጋቢና ተከታታይ ፊልሞች የተሰሩለት፣ በርካታ መጻሕፍት የተጻፉለት ታሪካዊ እስር ቤት ነው። ሞሮኮ ለማሊ፣ ቡርኪና ፋሶና ኒጀር የባህር በር መፍቀዷ ታውቋል። የባህር በር የሌላቸው ሀገራት ማሊ፣ ቡርኪና ፋሶና ኒጀር ሞሮኮ የአትላንቲክ ውቅያኖስን እንዲጠቀሙ ያቀረበችውን ጥያቄ ማጽደቃቸውን የሞሮኮ የውጭ ጉዳይ ሚኒስቴር አስታውቋል። የሶስቱ ወታደራዊ አገዛዝ የምዕራብ አፍሪካ ሀገራት የውጭ ጉዳይ ሚኒስትሮች
ሰኞ ዕለት በሞሮኮ ዋና ከተማ ራባት ከንጉስ መሐመድ ስድስተኛ ጋር ባደረጉት ውይይት የሀገራቸውን አቋም መጋራታቸውን የሚኒስትሩ መግለጫ አመልክቷል። ሶስቱ ሀገራት ማለትም ማሊ፣ ቡርኪና ፋሶ እና ኒጀር ኢኮዋስ ተብሎ የሚጠራውን የክልል ቡድንን ለቀው መውጣታቸው ባለፈው ዓመት አስታውቀዋል። ከዚያም የሳህል ግዛቶች ጥምረት በመባል የሚታወቀውን የራሳቸውን የጸጥታ አጋርነት ፈጠሩ። ከረጅም ጊዜ ጀምሮ ከምዕራባውያን አጋሮች እንደ አሜሪካና ፈረንሳይ ጋር ወታደራዊ ግንኙነታቸውን አቋርጠው ወታደራዊ ድጋፍ ለማግኘት ወደ ሩሲያ ፊታቸውን ማዞራቸው ይታወቃል። በምዕራብ አፍሪካ የፋይናንሻል እና የግብርና ዘርፍ ከፍተኛ ባለሀብት የሆነችው ሞሮኮ ኢኮዋስ በሶስቱ ሀገራት ላይ የንግድ ገደቦችን ከጣለ በኋላ በህዳር 2023 የንግድ መዳረሻ ጅማሯን እንደጀመረች ማስታወቋ ይታወቃል። የማሊ የውጭ ጉዳይ ሚኒስትር አብዱላዬ ዲዮፕ ለመንግስት መገናኛ ብዙሃን እንደተናገሩት ይህ ተነሳሽነት የባህር መዳረሻችንን ለማብዛት ምቹ ነው ሲሉ ተደምጠዋል። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን፣ ለህዝባችን አንድነትን እየተመኘን ተሰናበትን።